ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ እንደምን አርፍዳችኋል በየትኛውም ዓለም ላይ የምትገኙ የአሉላ ፍሬ አማረ ቤተሰቦች እንኳን ለትንሳኤ በዓል በሰላም አደረሳችሁ ማለት ፈልጋለሁ ለመላው ክርስቲያና እምነት ተከታዮች በዓሉ የሰላም የፍቅር እንዲሆን በአክብሮት ገልጻለሁ መልካም ትንሳኤ መልካም ፋሲካ ላለው ትልቁ የክርስቲያና እምነት በዓል እንደሚሆን ይጠበቃል ምክንያቱም ያለፉት ቀናት በጸሎት በምህላ ነበርና መልካም አውደ ዓመት አዲስ ዓመት ሰላም ፍቅር ይስጠን ላለው ወደ ዕለት ጉዳይ አልፋለሁ እንግዲህ ሰሞኑን ትንሽ ጠፋ ብያለሁ የኢትዮጵያ መገናኛ ብዙሃን ማህበር ሁለተኛ ደብዳቤውን በእኔ ላይ አስቀምጧል ከዚህ ጋር በተገናኘ አንዳንድ ሐሳቦችን ለማንሳት ሞክራለሁ ከተወደዳችሁና የማክብራችሁ ውድ ቤተሰቦች ወደ ስራ መመለስበት ጊዜ ይኖራል ብዬ አስባለሁ ከዛ ፊት ግን እንግዲህ በዮኒ ማኛ ፊት አውራሪነት በዮኒ ማኛ አማካኝነት አሜሪካን ሀገር የሚኖሩና ሌሎች ሀገራት ላይ የሚኖሩ ቤተሰቦች የራሴን ስቱዲዮ እንድከፍት ባለፈው ሐሙስ ምሽት በርከት ያሉ ገንዘቦችን አሰባስበዋል በርካቶች ተሳትፈዋል እስከ ምሽት ኦልሞስት 5-6 ሰዓት የፈጀ የላይቭ ስትሪም ነበር በቲክታክ እና ዮኒን ጨምሮ ዮኒ ማኛ ጨምሮ በርካቶች ቁጥሩ ከፍተኛ የሆነ ገንዘብ አሰባስበው ሰጥተውኛል አመሰግናለሁ እወዳችኋለሁ አከብራችኋለሁ ብለዋል ያው አንዳንድ ሰው ሲገፋ ለበጎ ነው ይባላል ስለዚህ አሜሪካን ሀገር የሚኖሩ በተለያዩ አውሮፓ ሀገራት የሚኖሩ ኢትዮጵያውያኖች የተለያየ እምነት ተከታዮች በርካቶች ለኔ የራሴን ስቱዲዮ እንድከፍት ምኞታቸውን እንግዲህ ተፈጻሚ ለማድረግ ገንዘባቸውን ለግሰዋል አመሰግናለሁ ከዚህ ጋር በተገናኘ እንግዲህ የኔ የቲክቶክ ስም አሉላ ፍሬ አማረ ነው ሌሎች በኔ ስም የተከፈቱ የቲክቶክ ስሞች አሉ ይሄ እኔን አይወክልም ከቻላችሁ በኔ ስም የከፈታችሁ ሰዎች የቲክቶኩን አካውንት ስሙን ቀይሩላሉ ስለዚህ በዛ ቲክቶክ አካውንት የሚተላለፉ መልእክቶች እኔን አይወክሉም እኔ በረመውዝ ማሊያ የወልብስ ማሊያ ያለበሳችሁ ሌሎች ነገሮችን ያለበሳችሁ ፖስት የምታደርጉ ሰዎች የኔ ትክክለኛ የቲክታክ ገጽ ኦልሞስት ከ200,000 6 ተከታይ ያለው 206,000 ተከታይ ያለው የቲክቶክ አካውንት ነው ሌሎቹ አሉላ ፍሬው ብራንድ አሉላ ፍሬው አማረ የተለያዩ አሉ የኔ አይደሉ ስለዚህ አንድን ነገር ከሌላ አካል ጋር ለማጋጨት የሚሞክሩ ግለሰቦች ሊኖሩ ይችላሉ ያው ይሄ የኔ ፍላጎት አይደለም የኔም ገጽ አይደለም ይሄን በአጽንኦት መናገር ፈልጋለሁ በተለይ ስሜት ያደርጋል አንዳንዴ ስሜት ያደርጋል ያው ሰው ሲገፋ ቢያንስ ሪትን በሆነ ደብዳቤ የትርታ ኤፍኤም ስራ አስኪያጅ ወይዘሮ ሳራ ሞገስ ሪትን በሆነ ደብዳቤ አሉላ ላይ የበደልኩት ነገር ያጽፋል ይቅርታ ያስጠይቃል ብለው ደብዳቤ ቢሰጡኝ አትሊስት ልቀበል ይችላል እና ይሄንን አልቀበልም ማለት ዝም ብለህ እንደ ዕቃ ሰው ገባ ውጣ አትል እዚህ ቶፒክ ላይ መቆየትም ፈልጌ አይደለም ግን ብዙዎች እሷም እጇ ረጅም እንደሆነ አውቃለሁ በቀጣይ የሚፋ ማድረጋቸው ነገሮች አሉ ከአንዳንድ ቴሌቪዥን ጣቢያዎች ጋር ያላትን ግንኙነት አውቃለሁ ስም መጥቀስ ስለማልፈልግ ነው ስለዚህ እኔ በትርታ ኤፍኤም ስራ አስኪያጅ አማካኝነት ይቅርታ ልጠይቅ ይገባል አትሊስት አልተጠየቅኩም ስለዚህ ስላልተጠየቅኩ ነው እቺ ማስተርሷን ጨዋታ ያነሳሁት ማስተርስ ያለው ጋዜጠኛ አይገባ ምናምን የሚል አይነት ሐሳቦችን ስሜት አይሆኝ ያነሳሁት ያው ከኔ በላይ ትምህርት ያለው ሰው የለም አልኩኝ እውነት ትንሽ ስሜት አይሆኛለሁ እንደውም በዚህ ረገድ እኔ የተቀለሉ ቀልዶችን አይቻልም በጣም ያሳቁኝ ቀልዶች ለምሳሌ አሉላ አስተናጋጅ ቢሆን ብለው ማስተርስ ለብለብ ማስተርስ ጉላሽ ምናምን ብለው በዚህ በጾም ወቅት ሰሞኑን የነበረውን የነዳጅ ሰልፍ ተከትሎ አሉላ ማስተርስ አለኝ ለምን ነው የምሰለፈው የሚል አይነት ቀልዶችን አይቻለሁ ያው ይሄ ፈኒ ነው ተመችቶኛል ማለት ወዳለሁ ግን ስራ አስኪያጁ አትሊስት ይቅርታ ልጠይቅ ይገባል እና እስኪ ቀጣዩን ድምጽ ልጋብዛችሁ እንዴት አይነት ንቀት የተሞላበት እና አይነት ኮንቨርሴሽን ከኔ ጋር እንዳሳለፈችና አንዳንዴ ስሜታዊ ሰው ለምን ይሆናል ላላችሁ ያው ቲክቶከሮችን ምናምን ከፍላ ምናምን ታሰደብ ይችላል አቃለሁ ምናምን ሳፖርት የሚያደርጓትም አሉ ንክኪዋ ብዙ ነው ግን እስኪ ይሄንን ድምጽ ቆረጥ አድርጌ ላሰማችሁ እኔ ትራይን ለቃለሁ ምን እኔ ትራይን ለቃለሁ ምን እንግዲህ ይሄ ድምጽ የሷ ከኔ ጋር በነበራት የቃላት ልውውጥ ወቅት የነበራት እንግዲህ ይሄ ሰውን በመናቅ አትሊስት ይቅርታም አጠይቀኝ ከዚህ በኋላ ዋስትናዬስ ምንድነው የሚል ሐሳብ ስላለኝ ግን በቦሌም በባሌም ክብራን አድማጮች ክብራን ተመልካቾች
በቦሌም በባሌም ከግርማቸው ጋርና ከሶፊ ጋር አብረን እንሰራለን። ጥያቄ የለው ወይ እሷ ተነስታ ኃላፊነቷ አላቅም። ብቻ በቀጣዮቹ ቀናት ሆፕፉሊ የምናገረው ነገር ከሲዲ ስፖርት ጋር አብረን ቁጭ ብለን ስቱዲዮ ፕሮግራሞቻችንን እናሰራጫለን። ሌሎች ሚስጥሮችን ማውጣት ስለማልፈልግ ግን ይሄን መናገር ወዳለሁ። በቦሌም በባሌም ከግርምዬና ከሶፊ ጋር አብረን እንቀጥላለን። አታስቡ፣ ጥያቄ የለው። ይሄ ደግሞ ቲተር ብርቁ የሆነበት ማህበር ደግሞ ሁለተኛ እኔ ስራም ያላችሁ አይመስለኝም። አልገባኝም። ይሄን ምንድነው ፌመስ ለመሆን ነው? አልገባኝም። እስኪ ላንብበው። የኢትዮጵያ መገናኛ ብዙሃን ምክር ቤት የግልግል ዳኝነት አካል ውሳኔ ቁጥር 009/2018 ዜና የኢትዮጵያ መገናኛ ብዙሃን ምክር ቤት በትርታ ኤፍኤም ጣቢያ ላይ የቀረበ የቀጥታ ስርጭት የስነ ምግባር ጥሰት ቅሬታን ጨምሮ ውሳኔ አሳለፈ ይላል። አዲስ አበባ የኢትዮጵያ መገናኛ ብዙሃን ምክር ቤት የግልግል ዳኝነት አካል በትርታ ኤፍኤም የሲዲ ስፖርት የቀጥታ ፕሮግራም ላይ መጋቢት 1 ቀን 2018 ዓ.ም በቀረበ የአድማጭ የስነ ምግባር ጥሰት ቅሬታን መርምሮ ውሳኔ አሳለፈ ይላል። ኦኬ እሺ። የምክር ቤቱ የግልግል ዳኝነት በጣቢያው የቀጥታ ስርጭት የስፖርት ስርጭት ላይ ለህብረተሰቡ ስስ የሆኑ ጉዳዮችን ዘር፣ ብሔር፣ ሃይማኖት ገለጻ ላይ ከፍ ያለ ጥንቃቄ መውሰድ እንዳለበት በማመን ጣቢያው ምላሽ እንዲሰጥበት ደብዳቤ መላኩን ገልጾ ጣቢያው ለቅሬታው የሰጠውን ምላሽ የመረመረ ሲሆን የጣቢያው ስራ አስኪያጅም ከአድማጭ ለቀረበው ቅሬታ ምላሽ በደብዳቤ ከመስጠታቸው በላይ የግልግል አካሉ ቅሬታዎችን በሚመረመርበት ጊዜ በአካል ቀርበው ስለ ቅሬታው የሰጡትን ማብራሪያ አዳምጠዋል። የግልግል ዳኝነቱ አካል በጉዳዩ ላይ ሰፊ ውይይት ካደረገ በኋላ ጣቢያው ለቅሬታው ምላሽ እንዲሰጥ ጥያቄ ያቀረበው የተፈጸመው የሚዲያ ስነ ምግባር እጅግ ግዙፍ የሙያ ጥሰት ሆኖ ሳይሆን በተለይ ሃይማኖት ነክ ጉዳዮች ምንም እንኳን ግላይ ቢሆንም ጋዜጠኞችና ዜና ፕሮግራሞች ላይ ሲቀርቡ በተለይ ቀጥታ ስርጭት ላይ ጥንቁቅ እንዲሆኑና እጅጉን ከፍ ያለ የሙያ ስነ ምግባር ሊያሳዩ እንደሚገባ በማመኑ ሲሆን ጋዜጠኞች በቀጣይነት በሚሰራቸው ፕሮግራሞች ላይ ጥንቃቄ እንዳይለይባቸው ለማሳሰብ ጭምር እንደሆነ ከስምምነት ላይ ደርሷል ይላል። እንዘይን ሆኖም ምክር ቤቱ ለላከው ደብዳቤ ቅሬታ የቀረበበት ጋዜጠኛ በምክር ቤቱ የአሰራርና የስነ ምግባር መመሪያ 001/15 መሰረት ቀጥተኛ ምላሹን ማብራሪያውን በጣቢያው በኩል ከመስጠት በዝግ በሚደረግ ውይይት ላይ ከመሳተፍ ይልቅ ደብዳቤውን በግል ማህበራዊ ሚዲያዎች ላይ በመለጠፍና ከምክር ቤቱ ዓላማ ፍላጎትና አካሄድ በተቃራኒ የማህበራዊ ሚዲያ የስም ማጥፋት ዘመቻ መጀመሩ ከፍ ያለ የስነ ምግባር ስህተት ሆኖ አግኝቶታል ብሏል። ከዚህም አልፎ በህግ አግባብ የተመሰረተውና ከ120 በላይ የመገናኛ ብዙሃን ተቋማት የጋዜጠኞች ሙያ ማህበራት የማህበረሰብ ሚዲያዎችና የበይነ መረብ መገናኛ ብዙሃኖችን በፈቃደኝነት ያቋቋመና ምክር ቤት ምን ስለሆነ ነው የሚጠይቀኝ ከማለትም አልፎ ቅሬታውን ከተራ የጋዜጠኝነት የሙያ ስነ ምግባር ጥሰት በላይ በማናር ሃይማኖታዊ ይዘት ለመስጠት የሄደበት ርቀት ፍጹም ተቀባይነት እንደሌለው አስታውቋል። ከዚህም አልፎ ጋዜጠኛው የፈጸመው ስነ ምግባራዊ ድርጊት የምክር ቤቱን ክብር የሚነካ መሆኑን በማጤን ጣቢያው የወሰደውን አስተዳደራዊ የእግድ እርምጃ ምክር ቤቱ ውሳኔ በማስመሰል የማህበራዊ ሚዲያ ዘመቻና ቅስቀሳ መክፈቱ ምክር ቤቱ በመገናኛ ብዙሃን አዋጅ 1238/13 የተሰጠውን ኃላፊነትና በህዝብ ዘንድ ያለውን የእርስ በርስ ቁጥጥር ስርዓት ታማኝነት የሚሸረሽር ነው። በመሆኑም የኢትዮጵያ መገናኛ ብዙሃን ምክር ቤት በተመለከተ ጣቢያው ማብራሪያ የጠየቀበትን ደብዳቤ ለግል ዝና ፍጆታ በመዋል የምክር ቤቱን ስም ለማጉደፍ የሄደበትን ርቀት ወደ ስራ በሚመለስበት ወቅት በጣቢያው አስተዳደራዊ ውሳኔ ወደ ስራው የሚመለስ ከሆነ የምክር ቤቱን መልካም ስም እንዲያርም በጣቢያው የተወሰደውን አስተዳደራዊ የእግድ እርምጃ ምክር ቤቱን የማይለካበት ውሳኔ መሆኑን እያወቀ ያስተላለፈውን የተሳሳተ መረጃ እንዲያስተካከል እንዲሁም ጣቢያው እንደተለመደው እነዚህ እርማት መረጃዎችን መፈጸማቸውን ተከታትሎ ለምክር ቤቱ እንዲያሳውቅ ወስኗል ይላል። አታፍርም? ይቅርታ ዋጋ አለው እኮ። እንደውም ከቻልኩ ደግሜ ስቱዲዮ ስገባ ሆፕፉሊ ማንቸስተር ዩናይትድ ቀጣይ ከሊድስ ጨዋታ በኋላ በሚያደርገው ጨዋታ ወደ ስቱዲዮ ገባለሁ ብዬ አስባለሁ። ስገባ ድጋሜ ይለዋሉ አሁንም የማንቸስተር ዩናይትድ እና የኦርቶዶክስ እምነት ተከታይ የሆነች ሴት ካልሆነች አላገባም እላለሁ። እስኪ ምን ታመጣለህ? ክብረ አድማጮች የዚህ የምክር ቤት አንድ ሰው ፊቱን አላሳያችሁ ግን ከሰሞነኛው የነዳጅ መጥፋት ጋር በተገናኘ ከአሃዱ ሬዲዮና ቴሌቪዥን ጋር ቆይታ አደረገ። ስሙንም አልገልጸውም ተውት። ግን የዚህ ምክር ቤት ኃላፊ ነው። እንግዲህ እኔ ላይ ደብዳቤ ከጻፉ ሰዎች ውስጥ አንዱ ነው።
ስለ ነዳጅ መጥፋት ሲጠየቅ የተናገረውን ነገር እንግዲህ ከሹፌሮች ገጽ ነው የወሰድኩት። ፌስቡክ ላይ የሹፌሮች ገጽ ሊንኩንም አስቀምጥላችኋል፣ ገብታችሁ አዳምጡት። ይሄንን ድምፅ ልጋብዛችሁ። ይሄ እንግዲህ ሹፌሮችን የሚፈርጅ እንዲህ እያለ የሚናገር ሰውዬ እኔ ላይ እንግዲህ ይሄንን ነገር ከጻፉ ሰዎች ውስጥ አንዱ ሊሆንም ላይሆንም ይችላል። ግን የዚህ ማህበር ስራ አስፈጻሚ ነው። ይሄ አሁን ድምፁን ማሰማችሁ አድምጡት። ይሄን ነገር ነዳጅ ማደያ ከመድረሳቸው 1-2 ኪሎ ሜትር ሲቀራቸው መኪናውን ያዝ ለቀቅ እያደረጉ ነው የሚነዱት። ለምንድን ነው ነቅነቅ እያደረጉት ሲሄዱ ያ 20 ሺህ ሊትር ያለው ነዳጅ መጀመሪያ ጎደል 18 ሺህ ይቀዳሉ። እዛ ሲመጡ ወይ 20 ሺህ ቀርተው ከሆነ 2 ሺውን ከላይ ሌላ ቦታ ያራግፉታል። አሁን ልክ እዚህኛው ጋር መጥተው ሊያራግፉ ሲሉ ሲነቀንቁት አረፋ እየደረቀ ይመጣል። ወደ ሌትሩ ላይ ወደ ላይ ይመጣና አረፋው ይሞላዋል። ሌትሩን እንደዚህ እና እየነቀነቀው ይመጣል። ልክ እዛ ጋር ልክ ሲደርስ በል ቶሎ ቸኩያለሁ፣ ቶሎ ውጣና ቼክ አድርግና ገልጬ ልሂድ ይለዋል። አሁን ምንም የማያውቅ ከሆነ የነዳጅ አከፋፋዩ ላይ ሲወጣ ሲከፍተው ያው አረፋ ደፍቋል፣ ላይ ነው ያለው ነዳጁ እና የሚፈልገው ሞልቷል በሚል ያሻግራል ማለት ነው። ነገር ግን ይህን የሚያውቁ ሰዎች አረፋ ካለ አልቀዳም ይላሉ። እስኪረጋ ድረስ ቢያንስ 2 ሰዓት ይሄ መኪና እዚህ ይቁም አለካም 2 ሰዓት በኋላ ትክክለኛው ቦታ ላይ መሆን አይቼ ነው ማስቀዳህ ብሎ ሲው ያኔ ጠብ ይፈጠራል ማለት ነው። እና እናንተ ጋር መጥቼ አላረግም ነዳጅ አላመጣም ይባላል። እዛ አካባቢ የነዳጅ እጥረት እንዲፈጠር ምክንያት ይሆናል። ይህንን እንግዲህ እዛው ስራ ውስጥ ያሉ ሰዎች የሚያነሱት ነዳጅ ማደያ እንግዲህ እንዳደመጣችሁት ነው። ሊንኩንም ድሮፕ አደርግላችኋለሁ። ለምን 6 ፔጅ አትጽፍም? ምክር ቤት ከፈለግ 20 ፔጅ ጻፍ። ቲተሩ እንዳያልቅብህ ማህተቡ። ይቅርታ አልጠይቅም። ስቱዲዮ ደግሞ ገባለሁ። ባይዘው ግርማቸውና ሶፊ የስቱዲዮ እኮ ባለድርሻ አካል ናቸው እኮ። ይሄ መዘንጋት የለበትም። ስራ አስኪያጇን ችግር የለም። ይሄው ድምጿንም አደምጣችኋል። የነበረንን ኮንቨርሴሽን ይቅርታም ልጠይቅም ፈቃደኛ አልነበረች። ስድቦች አሉት፣ ማንጓጠጦች አሉት። ይሄን ቀንጨብ አድርጌ ነው ያሰማኋችሁ እንዳለኝ እንድታቂ አንቺም ለማለት ፈልጌ ነው። አትሊስት ሰው ሲያጠፋ ይቅርታ በደብዳቤ ቃሉላ በድለናል ይቅርታ ትላል። ይሄን አላደረገችም። በዛ ባይዘው በጣም ከብዙ ቴሌቪዥን ጣቢያዎች ጋር ኮኔክሽን አላት። ይፋ አድርጓል በቀጣይ አሁን ይርገብዬ ሌሎች ጣቢያዎች ላይ ያላትን ቁርኝት አውቃለሁ። ከነ ስራ አስኪያጁ እዚህ ጋር መጥቼ ደግሞ እሱንም አውጣዋል። አንድ ብቻ ስሙን መጥቀስ ይቅር አውጣዋል በቅርብ ቀን። ይሄን ለመናገር ወዳለው ወደ ስራ ይመለሳለሁ። የራሳችን ስቱዲዮ ይኖረናል። እነ ዮኒ ማኛ የሰበሰቡትን ገንዘብ አሪፍ ስቱዲዮ እንገነባበታለን። ለነሱ ምስጋና ከፍ ያለ ነው። ከግርምሽና ከሶፊ ጋር ግን በባሌም በበሌም እንገናኛለን። እኔ ስቲል ሪኩዌስት ያደረገኝ ሬዲዮ ጣቢያ አለ በአሪፍ ገንዘብ፣ ግን ደግሞ አልሄድም። ወንድምነት፣ አብሮነት፣ ጓደኝነት ለሌላም ሰው አርያ መሆን ስላለብን ይሄን ነገር እዚህ ጋር መቋጨት ፈልጋለሁ። ምክር ቤቱ ቀጣይም ጻፍ እንደውም ደግሞ አሉ ስገባም ቀጣይ አሁንም የማንቸስተር ዩናይትድ እና የኦርቶዶክስ እምነት ተከታይ ያልሆነች ሴት አላገባ እላለሁ። ሬዲዮ ላይ እስቲ ምን ታመጣለህ? እስቲ እኛ ስንወጋ አቤት ያላልክ፣ እኛ ስንከሰስ በየክፍለ ከተማው ፌዴሬሽን ሲያዞረን ድምጽ ያለውን ከን አሁን ኦርቶዶክስ አልክ ብለህ ሰበር ሰሚ ምናምን ካውንስል ይቅርታ ጠይቅ አልጠይቅም። ሲያምር ይቅር አልጠይቅም። ለማንኛውም ለመላው የክርስትና እምነት ተከታዮች መልካም በዓል፣ እወዳችኋለሁ፣ ኑሩልኝ ማለት ፈልጋለሁ። መልካም ትንሳኤ። በየትኛውም ዓለም ያላችሁ እወዳችኋለሁ። እኔ እንድታመዛዝኑ ድምጹንም የጋበዝኳችሁ ሁሉንም ነገር እኔ ስሜታዊ ሆኜ ስናገር አንዳንድ ወገኖች እንዴ ለምን አልክ ላላችሁኝ ይሄው ከምክር ቤቱ አካል ይሄው እንደዚህ ንግግር ስራ አስኪያጁ ይሄው እንደዚህ ብላለች። ይሄን ለማጥራት ስለፈለኩ መልካም በዓል። የማንቸስተር ዩናይትድ እና የሊድስን ጨዋታ በተመለከተ ደግሞ ሐሳቦችን እናስቀጥላለን። እወዳችኋለሁ የተወደዳችሁ